ሴቶችዬ አንድ ነገር ላስታውሳችሁ። እኔ ገንዘብ ያለው ወንድ ፈልጋለሁ እና ገንዘብ ከሌለው ደግሞ ወንድ ሰው ነው እንዴ? ወንድ ነው እንዴ? በጣም የተለያዩ ነገሮች ናቸው። እሺ የሆነ ፖስት አይቼ ነው ሜቢ እዚህ ላይ ያደርግላችኋለሁ። እና ጺምና ገንዘብ የሌላችሁ ወንዶች እንደ ሀሳብ ከቤት ባትወጡ ነው ብትወጡ ብላለች። እና አይ ዋዝ ቲንኪንግ አንደኛ ድሃ የሆነ ሀገር ላይ የኖርን በድህነት ማሾፍ ነውር አይደለም? የስንቶቻችን አባቶች ከድህነት ቤት ነው የወጣ ነው። አባቶቻችን ድሃ ናቸው፣ ወንድሞቻችን ድሃ ናቸው፣ እኛም ድሃ ነን። በድሃ የምናሾፍበት ሁኔታ ላይ አይደለንም ያለን። ከዛ ግን ከዚህ በፊትም ቪዲዮ ሰርቼ ብየዋለሁ። ይሄ ካፒታሊስቲክ ፓትሪያርኪካል አስተሳሰብ ነው። የወንድን ማንነት የማንንም ሰው ማንነት በገንዘብ ባለው ገንዘብ የሚመዝን በሽታ ነው። ኢትስ ቬሪ ዳሜጂንግ። አንደኛ ኦልሬዲ እንደምታዩት ሳይኮሎጂካል ክራይሲስ ላይ ነው ያለንበት። ዓለም ያለንበት ጊዜ እኛ ሀገር ላይ ገንዘብ መስራት በጣም ከባድ የሆነበት ጊዜ ላይ ነው ያለውና ያለ ጫና ላይ ኦኬ እኔ ስምፓል ትመርጥ እንዲህ አይነት ሌቭል ላይ ካልሆነ አይመቸኝም፣ አያልፈልግም፣ ሌላ በዛ የሚመቸኝ ሰው ፈልጋለሁ ብዬ በግሌ መሄድና እየወጣው ፐብሊክ ላይ ስታንዳርድ ሴት ማድረግ እንዲህ አይነት ወንድ ካልሆነ ወንድ አይደለም፣ እንዲህ ካልሆነ ማን እንደሚከበር ማን ቦታ እንደሚሰጠው ምን አይነት ወንድ ተቀባይነት እንዳለው ሴት ታረጉና ከዛ ሄዶ ቢዘርፍ ምን ቢያረግ ሊገርማችሁ ነው። ኖ ኦልሬዲ ምንም አርጎ ምን ይሁን ሀብታም ወንድ ነው ወንድ የሆነው ብላችሁ ሰውነቱን ከገንዘብ ጋር ከያያዛችሁት በኋላ ሴቶች ብቻ አይደለንም ወንዶችም ያደርጉታል ይህን ነገር። እርስ በርሳቸውም ቶክሲክ ናቸው። ግን ከሴቶች ጋር እያወራው ስለሆነ ነው። ሴም ፓትሪያርኪካል ናሬቲቭ። ፓትሪያርኪ ሲጀመር ካፒታሊዝም እና ፓትሪያርኪ ለወንዶች ቃል የሚገቡላቸው ፓወር ኤንድ ማኒ ነው። ያንን ቃል አጥፈውባቸዋል፣ ተበሳጭተዋል፣ ሆድ ብሷቸዋል። እዛ ላይ የመጣን እኛም እናሟሙቃለን። ዊ ሜክ ኢት ወርስ። ለራሳቸው ሳይኮሎጂካል ክራይሱ ራሳቸውን ከማጥፋት ራሳቸውን ከመጉዳት ከማስጨነቅ አልፎ ወደኛም ነው የሚመጣው። ቤታችን ውስጥ ነው የሚገባው። እኛኑ ነው የሚደበድሙ፣ ልጆቻቸውን ነው የሚጎዱት፣ ወንጀል ነው የሚፈጽሙት። ክራይም ቫዮለንት ክራይም በወንዶች 90% የሆነበት ምክንያት አለው። ማህበረሰባችን በሽተኛ የሆነበት ምክንያት አለ። the same system እኛ እንደዚህ ለምን በዚህ ለምን ይለካናል፣ ሴትነታችን እንዲህ ለምን ሆነ፣ ይሄ ናሬቲቭ ቀንበር እየጫነብን ነው ማንሳት አለብን የምንለው ናሬቲቭ ወስደ እነሱ ላይ ጭነ ነው። ከዛ ሲስተሙ ዲስማንትልድ እንዲሆን እንጠብቃለን። you're upholding the system። በዚህ ጋር እያጨበጨብሽለት ነው ለአንቺ በሚመችሽ ጊዜ በላንቺ በሚመችሽ ናሬቲቭ። how are we going to get out of this? ማቆም አለብን። የግል መስፈርታችሁን በግል በቤታችሁ አውሩ፣ ፐብሊክ ላይ አይደለም። ሁለተኛ ደግሞ ይሄኛውን ቀስ ብዬ ነው ምለው ባጭሩ ነው ምለው፣ ከዛ ብዙ አልነካውም፣ እናንተ ሙሉት። ስላገባሁት ያስተዳድረኝ ማለትና ያገባሹ ባል መርጠሽ ያገባሹ ባል በገንዘብ ሲያስተዳድርሽና አስተዳዳሪ ፈልገሽ ማግባት የተለያዩ ነገሮች ናቸው። እሺ ህልም ሲኖርሽ በህይወት የምትፈልጊው ነገር ሲኖር መኪና ፈለግሽ፣ ትራቭል ማድረግ ፈለግሽ፣ ቆይ ባል ፈልግና እሱ ያደርግልኛል ብለሽ በባልሽ በኩል ምታስቢ ከሆነ that's weird። እሺ ለዛ ነው ሴት ልጆቻችሁን እባካችሁ ገንዘብ መስራት አስተምሯቸው። እየሰሩ እንዲኖሩ አይሁን። ጥሩ ባል ያገኙና ፋይናንሻሊ ስቴብል ይሁንና ደግ ይሁንና ያስተዳድራቸው። ግን ቤተሰብ ፈልገው የህይወት አጋር ፓርትነር ፈልገው ሳይሆን ገንዘብ ፈልገው ትዳር ፍለጋ ይሄዳሉና ገንዘብ መስራት አስተምሯቸው ለማለት ነው። አመሰግናለሁ።